በዓለማችን ላይ ካሉ እጅግ ባለጸጋ ቦታዎች አንዱ የት እንደሆነ ያውቃሉ? ብዙዎቻችን ወደ ደቡብ አፍሪካ የወርቅ ማዕድናት ወይም ወደ መካከለኛው ምስራቅ የነዳጅ ጉድጓዶች አእምሯችን ይሄድ ይሆናል። ነገር ግን ትልቁ የሀብት ክምችት ያለው እዛ አይደለም። በዓለማችን እጅግ ባለጸጋ ቦታ መቃብር ነው። ምክንያቱም እዛ ውስጥ ተጽፈው ያላለቁ በሺዎች የሚቆጠሩ መጻሕፍት፣ በአየር ላይ የቀሩ ድንቅ የሙዚቃ ዜማዎች፣ ሳይሳኩ የቀሩ የፈጠራ ስራዎችና ዓለምን ሊቀይሩ ሲችሉ ሳይወጡ የቀሩ ድንቅ ተሰጦች አብረው ተቀብረዋል። በእያንዳንዱ ሰው ውስጥ ልክ እንደ ዘር የተቀበረ ልዩ ተሰጦ አለ። ያ ተሰጦ ያንተ ልዩ መታወቂያ ነው። ነገር ግን በአካባቢያችን ጫጫታ፣ በኑሮ ውድድርና አትችልም በሚሉ ድምጾች ተቀብረው ቀርተዋል። ለመሆኑ ተሰጦ ማለት ምን ማለት ነው? ተሰጦ ማለት የግድ ሰማይ ላይ መብረር ወይም ታምር መስራት አይደለም። ተሰጦ ማለት ለሌሎች የሚከብድ ለአንተ ግን ቀላል የሆነ ነገር መስራት ማለት ነው። ሌሎች በብዙ ልምምድ የሚደርሱበትን ቦታ አንተ በተፈጥሮ ስሜት ብቻ የምትደርስበት መንገድ ነው። ዝግጁ ነህ? የታፈነውን ማንነትህን ፈልቅቀህ ለማውጣት ጉዟችንን አሁን እንጀምራለን። ዛሬ በዚህ ቪዲዮ ያንን የታፈነ ተሰጦን ፈልቅቀህ የምታወጣበትን 5 ቁልፍ መንገዶችን እናያለን። ይህ ቪዲዮ ስለ ሌላ ሰው አይደለም፣ ስላንተ ነው። ስለዛ ውስጥ ስላለውና ዓለምን ስለሚጠብቀው ድንቅ ተሰጦ። እስከ መጨረሻው አብራችሁን ቆዩ። የቻናሉ ቤተሰብ ካልሆናችሁ ቻናሉን ፕሊስ ሰብስክራይብ በማድረግ እንጀምር። አንደኛ፣ የፍሰት ምልክቶችህን ተከታተል። ታዋቂው የስነ ልቦና ባለሙያ ሄሊማ ቺክሰንትሄሊማ ፍሎው ስቴት ብሎ የሚጠራው አንድ አስገራሚ ሁኔታ አለ። ይህ ሁኔታ በስራ ውስጥ መጥፋት ወይም ከጊዜና ከቦታ ጋር መቆራረጥ የምንለው ነው። ፍሰት ወይም ፍሎው ስቴት 4 ዋና ዋና ምልክቶች አሉት። አንደኛ፣ የጊዜ መጥፋት። አንድን ስራ ስትሰራ 5 ደቂቃ ብቻ የቆየ ቢመስልህም ሰዓቱን ስታየው ግን 3 ሰዓት አልፎ ታገኘዋለህ። ይህ ማለት አእምሮህ በዛ ስራ ውስጥ ሙሉ በሙሉ ስለተጠመደ ጊዜውን መቆጣጠር አቁሟል ማለት ነው። ሁለተኛ፣ ከፍተኛ ትኩረት። በዛ ስራ ላይ ስትሆን በዙሪያህ ያሉ ድምጾችን፣ የሰዎችን ወሬ ወይም የስልክ ጥሪ አይሰማህም። በአንተና በምትሰራው ስራ መካከል ሌላ ምንም አይነት ግርዶሽ የለም ማለት ነው። ሶስተኛ፣ ጥረት አልባነት። ስራው ፈታኝ ቢሆንም እንኳ ላንተ ግን እንደ ውሃ ፈሰስ ይልልሃል ማለት ነው። ምን ላድርግ ብለህ አትጨነቅም። እጆችህና አእምሮህ በራሳቸው ይመራሉ ማለት ነው። አራተኛ፣ ውስጣዊ እርካታ። ስራውን የምትሰራው ለገንዘብ ወይም ለሰው ምስጋና ብለህ ሳይሆን ስራውን መስራቱ በራሱ ትልቅ ደስታና እርካታ ስለሚሰጥህ ነው። አሁን ቆም ብለን እናስብ። በሳምንት ውስጥ በብዛት የምታደርጓቸው ተግባራት መሃል የትኛው ላይ ነው እንደነዚህ አይነት ስሜት የሚሰማችሁ? ያለምንም ማስገደድ ጊዜው እስኪያልቅ የምትጓጉለት ያ ስራ ምንድን ነው? ያንን ስራ ካገኛችሁ ወደ ተሰጥኦ የሚወስደውን በር ከፍታችኋል ማለት ነው። ከ5ቱ ቁልፍ መንገዶች ውስጥ በሁለተኛነት የተጠቀሰው የልጅነት ንጹህ ፍላጎታችሁን አስታውሱ። ዓለም ይህ አያዋጣችሁም፣ ይህማ ስራ አይደለም፣ ወይም ሰው ምን ይላችኋል ብላ ክንፏን ከመስበሯ በፊት ማን እንደነበራችሁ ታስታውሳላችሁ? ገና ሕፃን እያላችሁ ምንም አይነት የገንዘብ ወይም የዝና ፍላጎት ሳይኖራችሁ በነፃነት የምታደርጓቸው የእነዛ ነገሮች ምን እንደነበሩ ታስታውሳላችሁ? የልጅነት ተሰጧችንን ለመለየት 3 የተለያዩ ጥያቄዎችን ለምሳሌነት እናንሳ። አንደኛ፣ የልጅነት ጨዋታችሁ ምን ነበር? ልጅ እያላችሁ ምን አይነት ጨዋታዎችን ትመርጡ ነበር? አንዳንድ ልጆች ሰዓት ወይም ሬዲዮ ፈትተው መገጣጠም ይወዳሉ። ይህ የኢንጂነሪንግ ወይም የጥገና ተሰጥኦ ጥንስስ ሊሆን ይችላል። ሌሎች ደግሞ ልጆችን ሰብስበው መምህር ሆነው ያስተምራሉ። ይህ የመሪነትና የማስተማር ተሰጥኦ ምልክት ነው።
ሁለተኛ፣ በምን ትታወቁ ነበር? ቤተሰቦቻችሁ ወይም ጓደኞቻችሁ በምን ያውቋችኋል? ወረኛ ይሏችኋል? ምናልባትም ድንቅ ተናጋሪ ወይም ታሪክ ነጋሪ ልትሆኑ ትችላላችሁ። ብቸኛ ወይም አሳቢ ይሏችኋል። ምናልባትም ጥልቅ አሳቢ፣ ፈላስፋ ወይም ጸሐፊ ልትሆኑ ትችላላችሁ። ሶስተኛ፣ የትኛው ተግባር ላይ ነው የማይሰለቻችሁ? ምግብ እንኳን ተረስታችሁ እናታችሁ ደጋግማ እስክትጠራ ድረስ ተመስጣችሁ የምታደርጉት ያ ነገር ምን ነበር? ስዕል መሳል፣ ኳስ መጫወት ወይስ አዳዲስ ነገሮችን መፍጠር? ትልቁ ስህተቶቻችን የልጅነት ፍላጎቶቻችን የልጅነት ጨዋታ ብቻ አድርገን መተዋችን ነው። ነገር ግን እውነታው ተቃራኒው ነው። ያኔ የልጅነት ፍላጎታችን ዛሬ በአዋቂነት ልናዳብረው የሚገባ የተሰጥኦ ዘር ነው። ያንን ዘር ፈልገን እናውጣውና ዛሬ ላይ ውሃ እናጠጣው። ከአምስቱ ቁልፍ መንገዶች በሶስተኛ ደረጃ ላይ የተጠቀሰው ሰዎች በምን ጉዳይ ላይ ያጨበጭቡላችኋል? እናንተ እንደ ተራ ነገር የምታዩት ግን ሰዎች ሁልጊዜ የሚያደንቁላችሁ ነገር ምንድን ነው? እንዴት እንዲህ በቀላሉ አደረጋችሁት የሚል ጥያቄ ካጋጠሟችሁ ያ ተሰጧችሁ ነው ማለት ነው። ሰዎች የእናንተን ተሰጥኦ ከእናንተ በላይ ቀድመው ሊያዩት ይችላሉ። አንዳንድ ጊዜ ተሰጥኦ ለእናንተ በጣም ቅርብ ከመሆኑ የተነሳ ልታዩት አትችሉም። ልክ እንደ ዓይናችሁ ማለት ነው። ዓይናችሁ ሁሉንም ነገር ያያል፣ ነገር ግን ያለ መስታወት ራሱን ማየት አይችልም። ለተሰጧችሁ ደግሞ መስታወት ሰዎች ናቸው። በዚህ ጉዳይ ላይ 3 የተለያዩ ነገሮችን እንጥቀስ። አንደኛ፣ ቀላል የሚመስላችሁ አስቸጋሪ ነገር ምንድን ነው? ለእናንተ በጣም ቀላል የሆነ ለሌሎች ግን ተራራ የሚያክል ሥራ ምንድን ነው? ለምሳሌ ሰዎች እንዴት እንዲህ በቀላሉ ሰዎችን ትግባባላችሁ? ወይም ይህንን ውስብስብ ነገር እንዴት እንዲህ አቅልላችሁ አስረዳችሁኝ ሊሏችሁ ይችላሉ። እናንተ እንደ ተራ ነገር የምታዩት ያ ችሎታ ለሌላው ሰው ታምር ሊሆን ይችላል። ሁለተኛ፣ ሰዎች ለምን ጉዳይ እርዳታ ሊጠይቋችሁ ይችላሉ? ጓደኞቻችሁ ወይም ቤተሰቦቻችሁ የሆነ ችግር ሲገጥሟቸው መጀመሪያ የሚያስታውሱት እናንተን ከሆነ በዛ ጉዳይ ላይ የተለየ ተሰጥኦ አላችሁ ማለት ነው። ለምክር ከሆነ ነገሮችን ለማስተካከል ወይም ሰዎችን ለማስታረቅ ሰዎችን ሳያውቁት የእናንተን ተሰጥኦ እየመሰከሩላችሁ ነው ማለት ነው። ሶስተኛ፣ ያለ ምክንያት የሚመጣ አድናቆት። ሳታስቡትና ሳትዘጋጁበት ያደረጋችሁት ነገር በሰዎች ዘንድ ትልቅ አድናቆት አትርፎላችሁ ያውቃል። ያ ያለምንም ጥረት የወጣው ማንነታችሁ እውነተኛ የተሰጥኦ ጭላንጭል ነው። ዛሬ አንድ የቤት ሥራ ልስጣችሁ። ለቅርብ ጓደኞቻችሁ ወይም ለቤተሰቦቻችሁ አንድ ጥያቄ ላኩላቸው። እኔ ጋር የምታዩት ለእናንተ የሚከብድ ግን ለእኔ ቀላል የሚመስለኝ ልዩ ችሎታዬ ምንድን ነው ብላችሁ ጠይቋቸው። የሚሰጧችሁን ምላሽ ያስገርማል። አራተኛው ቁልፍ መንገድ የቅናት ሳይንስ ነው። ይህ የሚገርም መንገድ ነው። ብዙ ጊዜ በሰዎች ስኬት ስንቀና የምንቀናው በእኛ ውስጥ ባለ ግን ባልወጣ ተሰጥኦ ነው። አንድ ትልቅ ተናጋሪ ስታይ የምንቀና ከሆነ ውስጣዊ ማንነታችን እኔም መናገር እችላለሁ እያለን ነው። ቅናታችንን እንደ ጠላት ሳይሆን እንደ ኮምፓስ እንጠቀምበት። ብዙውን ጊዜ ቅናት እንደ መጥፎ ስሜት ነው የሚታየው። ነገር ግን ቅናትን በትክክል ከተገነዘብነው የውስጣዊ ማንነት ጥሪ ነው። ምክንያቱም በሌለን ነገር ላይ አንቀናም፣ ባለን ግን ባልወጣ ተሰጧችን ላይ እንጂ። ይህንን ነገር በ3 መንገዶች ማየት እንችላለን። አንደኛ፣ ቅናት እንደ ምኞት መስታወት ነው። አንድ ሰው በሚያምር ድምፅ ሲዘፈን ወይም በሚገርም ሁኔታ ሕዝብ ፊት ሲናገር ስናይ ቅናት የሚመስል ስሜት ከተሰማን
ያ ስሜት ጠላት አይደለም። ይልቁንም እኛም ውስጥ ይህ ተሰጥኦ አለ፣ ለምን አንጠቀምበትም የሚል የውስጣችን ጩኸት ነው። በማትፈልገው ነገር ላይ በፍጹም አትቀናም። ለምሳሌ ሂሳብ የማይወድ ሰው አንድ ትልቅ የሂሳብ ተመራማሪ ሲሸለም ቢያይ ምንም አይመስለውም። ሁለተኛ፣ የተሰጥኦ አድራሻ። ቅናታችን አቅጣጫ ጠቋሚ ነው። የምንቀናባቸው ሰዎች እኛ መድረስ የምንፈልግበትን ቦታ ያሳዩናል። የምንቀናው በጸሐፊዎች ላይ ነው ወይስ በነጋዴዎች ወይስ በአርቲስቶች? ያ የቅናት ስሜት የሚጠቁመን ተሰጥኦአችን ያለበትን መንገድ ነው። ሶስተኛ፣ ቅናትን ወደ አድናቆት ትምህርት መቀየር። ስሜታችሁን ስታገኙት ራሳችሁን እንዲህ ብላችሁ ጠይቁት፣ ይህ ሰው ያለው ምን አይነት ተሰጥኦ ነው? እኛ ጋር ያለውስ? በዛ ሰው ላይ ከማተኮር ይልቅ በዛ ሰው ውስጥ በምትወዱት ችሎታ ላይ አተኩሩ። ያንን ችሎታ ካገኛችሁት የእናንተም ተሰጥኦ መሆኑን አረጋግጣችኋል ማለት ነው። ስለዚህ በሚቀጥለው ጊዜ በአንድ ሰው ስኬት ላይ የመቅናት ስሜት ሲሰማችሁ አትደንግጡ። ይልቁንም ፈገግ በሉና አመሰግናለሁ በሉ። ተሰጥኦአችን ያለንበትን አቅጣጫ ስላሳየን እናመሰግናለን በሉ። ቅናታችን የችሎታችን መጀመሪያ እንጂ የክፋትነት መገለጫ አይደለም። አምስተኛውና ዋናው ቁልፉ መንገድ የተለያዩ ዘሮችን መዝራት አለባችሁ። ተሰጥኦ በተቀመጠበት አይመጣም። ልክ እንደ አዝመራ መሬቱ መቆፈር አለበት። ዛሬ አዲስ ነገር ሞክር ወይም ሞክሩ። ቪዲዮ ኤዲቲንግ አድርጉ። ጽሑፍ ጻፉ፣ ጽሑፍ ጻፍ። ስፖርት ስራ። የየትኛው ላይ ልባችሁ እንደሚመታ በተግባር ታዩታላችሁ። ተሰጥኦአችሁን ለማግኘት የምታደርጉት የመጨረሻውና ወሳኙ መንገድ መሞከር ነው። ብዙ ሰዎች ተሰጥኦአቸውን አልጋ ላይ ተኝተው ሳሉ በድንገት እንደ መብረቅ ሆኖ እንዲወርድላቸው ይጠብቃሉ። ነገር ግን ተሰጥኦ ልክ እንደ መሬት ውስጥ የተቀበረ ወርቅ ነው። እስካልተቆፈረ ድረስ አታገኘውም። ይህንን ነገር በሶስት መንገዶች ማዳበር ትችላላችሁ። አንደኛ፣ የሙከራ ላቦራቶሪ ይኑራችሁ። ሕይወታችሁን ልክ እንደ ላቦራቶሪ ተመልከቱት። አዲስ ነገሮችን ለመሞከር አትፍሩ። ዛሬ አንድ ግጥም ጻፉ፣ ነገ አንድ አጭር ቪዲዮ ኤዲቲንግ አድርጉ፣ ከነገ ወዲያ ደግሞ አንድ ችግር ለመፍታት ሞክሩ። ተሰጥኦ የሚገኘው በንባብ ሳይሆን በንክኪ ነው። በየትኛው ዘርፍ ላይ ልባችሁ በፍጥነት እንደሚመታ የምታውቁት እጃችሁ ስራ ውስጥ ሲገባ ብቻ ነው። ሁለተኛ፣ የመውደቅ ነፃነት ይኑራችሁ። ዘር ስትዘራ ሁሉም ይበቅላል ማለት አይደለም። አንዳንድ የሞከርናቸው ነገሮች ላይሳኩ ይችላሉ። ያ ማለት ተሰጥኦ እዛ ጋር የለም ማለት ነው። መውደቃችን እዚህ ጋር የለም የሚል ምልክት ስለሆነ ወደ ቀጣዩ ዘር እንድንሸጋገር ይረዳናል። ብዙ በሞከረን ቁጥር እውነተኛ ማንነታችንን የማግኘት እድል እየሰፋ ይሄዳል። ሶስተኛ፣ የአንድ ወር ህግ። አንድን ነገር ለተወሰነ ጊዜ ለምሳሌ ለአንድ ወር በጥልቀት እንሞክረው። ያ ነገር ደስታ የሚሰጠን ከሆነና ስናደርገው የፍሰት ስሜት ካመጣብን ተሰጥኦአችንን አግኝተናል ማለት ነው። ካልሆነ ግን ያንን ዘር ትተን ሌላ መዝራት እንችላለን። አትቀመጡ፣ ተሰጥኦ በሩን አንኳኩቶ አይመጣምና እኛንን ፈልገን የምናመጣው። ዛሬ አዲስ ነገር ለመጀመር እንወስን። ምናልባትም ያ ዛሬ የምንዘራው ትንሹ ዘር ነገ ዓለምን የምናስደንቅበት ትልቁ ዋርካ ሊሆን ይችላል። ተሰጥኦአችንን ወደ ስራት እንቀይረው። ተሰጥኦ ብቻውን ዋጋ የለውም። ያልተጠረበ አልማዝ እንደ ድንጋይ ነው የሚታየው። ተሰጥኦአችንን ካወቀን በኋላ በትምህርት በልምምድና በዲሲፕሊን መቅረጽ አለብን። ስኬት የተሰጥኦና የጽናት ድምር ውጤት ናት። በአጠቃላይ ዛሬ ራሳችንን እንጠይቅ። ለዓለም የምናበረከተው ያ ልዩ ስጦታ ምንድን ነው? መልሱ ሩቅ ላይሆን ይችላል፣ ውስጣችን ነው ያለው። ይህ ቪዲዮ ራሳችንን እንድንመረምር ረድቶናል ካላችሁ ሰብስክራይብ በማድረግ የዚህ ጉዞ አካል ይሁኑ። በሚቀጥለው ቪዲዮ
ተሰጥኦን እንዴት ወደ ገቢ ምንጭ መቀየር እንደሚችል እንነጋገራለን። እስከዛው ማንነታችሁን መመርመርን እንዳታቋርጡ።